የመላእክት ቋንቋቸው የሆነ ለአምላክ አምልኮ ብቻ የሚቀርብ ውድ ስጦታ፣ የፍጥረትን ሁሉ ልብን የሚመስጥ ዜማ። ታዲያ ይሄ ውድና ታላቅ ስጦታ ለሰው ዘር መቼና ለማን እንዴትስ ተሰጠ? የመዝሙር አገልግሎት በአጋጣሚ የተጀመረ ወይንም የሰው ልጅ በህይወት ልምዱ ያገኘው የፈጠራ ውጤት ሳይሆን ከአምላክ የተሰጠ ልዩ የአገልግሎት ጸጋ ነው። እነሆ የመላእክትን እንጀራ የሰው ልጅ በላ ተብሎ በመዝሙረ ዳዊት የተጻፈ ሲሆን ያሬድ ካህን ጥዑመ ልሳን የተባለለት ከትንሿ ትል ተምሮ ለዓለም የሚተርፍ ዕውቀትን የሰጠ ከአቡነ አረጋዊ ጋር በጣና ቂርቆስ ለ2 ዓመትን ድጓን ያስተማረ 5ቱን ድርሳናትን ድጓ፣ ጾመ ድጓ፣ ምዕራፍ፣ ዝማሬና መዋሥዕትን የደረሰ የዚህ የታላቅ አባት ያልተሰማና ያልተነገረ ድንቅ የህይወት ውጣ ወረድን ይዤላችሁ ቀርቤያለሁ። ሰላም የኢልማር ሚዲያ ተከታታዮች፣ ሄርሞን ነኝ። እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ቅዱስ ያሬድ የተወለደው በ505 ዓመተ ምህረት በአክሱም ሲሆን እናቱ ክርስቲና ወይም ታውክሊያ ትባላለች። አባቱ ይስሐቅ ወይም አብድዮ ይባላል። በ7 ዓመቱም አባቱ አብድዮ ስላረፈ እናቱ ክርስቲና ወደ አጎቱ ወደ ጌዲዮን ወሰደችው። አጎቱ ጌዲዮንም እንደ አባት ሆኖ ይንከባከበውና ትምህርት ያስተምረው ነበር። ነገር ግን ቅዱስ ያሬድ ትምህርት አልገባ ብሎት ይቸገር ነበር። መምህሩም ቢፈትነው ስላልመለሰ ተገረፈ። ግርፋቱም ሲበዛበት ከመምህሩ ሸሽቶ ሄደ። ማይኪራህ በምትባል ቦታም ሲደርስ ተስፋ ቆርጦም ሳለ በዛፉ ላይ አንዲት ትል ፍሬ ለመብላት ስትወጣ አየ። ያሬድም አትኩሮ ያያት ጀመር። ትሏም ትንሽ እንደወጣች ወደቀች። ነገር ግን ተስፋ ሳትቆርጥ እንደገና ወጣች። በሰባተኛው ጊዜ ግን ወደ ፍሬዋ ደርሳ በላች። ያሬድ ግን በመገረምና በተመስጦ ያያት ነበር። ያሬድም ከዚህች ትል ትልቅ ትምህርትን ተማረ፣ መድከምና መጣር፣ ተስፋም አለመቁረጥን። ያሬድ ለራሱ ቃል ገብቶ ተነሳ። ወደ አገሩ አክሱም አጎቱ ጌዲዮን ጋር ይቅርታ ጠይቆ ገባ። ተስፋም ሳይቆርጥ ጠንክሮ ማጥናትና መማር ጀመረ። በአንድ ጊዜም መዝሙረ ዳዊትንና ሌሎች መጻሕፍትን አወቀ። ህዳር 5 ቀን 527 ዓመተ ምህረት 3 የሚያማምሩ ድንቅ አእዋፍ ከሰማይ ወረዱ። ያሬድም ደንግጦ ቆመ። አንዷም ወፍ ወደ እርሱ ቀረብ ብላ ከኤዶም ገነት ከ24ቱ ካህናተ ሰማይ ከሰማያት መላእክት እነሆ የማህሌትን ምስጢር የዜማን ጥበብ ትማር ዘንድ ልንነግርህ መተናል አለችው። ወደ ሰማያተ ሰማይ ተነጠቀ። በአይኑ አይቶት የማያውቀው ብርሃን፣ በጆሮ ሰምቶት የማያውቀውን ዜማን ሰማ። ቅዱሳንና ግሩማን መላእክት በአምላካቸው ፊት ቆመው ያመሰግኑና ያዜሙ ነበር። ያሬድም ይህን ድንቅ ነገር አየ። ከ3ቱ ወፎች አንዷ እንዲህ አለችው፣ ይህን ድንቅ ምስጢር ልናስተምርህ ተልከናል አለችው። ያሬድም እነሆ ያንን ሰማያዊ ዜማ መማር ጀመረ። አይምሮም ተከፈተ፣ ህሊናውም ተነቃቃ፣ በልቡም ታተመ። ከዚያም ህዳር 6 ቀን ጠዋት 3 ሰዓት ወደ ቀድሞ ቦታ ተመለሰ። ያሬድም ፍጹም አዲስና ሙሉ ሰው ሆኖ ነበር።
ወደ አክሱም ጽዮን ቤተ መቅደስ ሄዶ በሕዝቡ ፊትና በመኳንንቱ ፊት ቆሞ ፊቱ በሰማያዊ ብርሃን እያበራ ድምጹን ከፍ አድርጎ አዲሱን ዜማ ማዜም ጀመረ። ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ እያለ ሰው፣ እንስሳው፣ አእዋፉ ሳይቀር ተመስጦ ከዚህ በፊት እንደዚህ ያለ ነገር አልሰማንም እያሉ ተገርመው ዋሉ። ይህ ታላቅ ዜማ የወረደለትን ቦታ ሙራደ ቃል አርያም ብሎ ጠራው። ያንን ታላቅ ዜማም በሶስት ከፈለው። ግዕዝ፣ እዝል፣ አራራይ ብሎ ሰየማቸው። እነዚህም በኢትዮጵያ ኦርቶዶክስ ተዋሕዶ የአምልኮት ስርዓት ውስጥ ሰፊና የማያቋርጥ አገልግሎትን እየሰጡ ቆይተዋል። በአንድ ዕለትም ቅዱስ ያሬድ ከንጉስ ገብረ መስቀል እግር በታች ቆሞ ሲዘምር ንጉሱም የያሬድን ድምጽ እያዳመጠ ልቡ ተመስጦ የብረት ዘንጉን በያሬድ እግር ላይ ተከለው። ከእርሱም ደምና ውሃ ፈሰሰ። ያሬድም ማህሌቱን እስከሚፈጽም አልተሰማውም ነበር። ንጉሱም አይቶ ደንግጦ በትሩንም ከእግሩ ላይ ነቀለ። ስለፈሰሰውም የደምህ ዋጋ የፈለከውን ለምነኝ ብሎ ለያሬድ ተናገረው። ያሬድም ላትከለክለኝ ማልልኝ አለው። ንጉሱም በማለለት ጊዜ ወደ ገዳም ሄጄ እመለኩስ ዘንድ አንዴ ማልልኝ አለው። ንጉሱም ሰምቶ ከመኳንንቶቹ ጋር እጅግ አዘነ፣ ተከዘም። እንዳይከለክለው መሐላውን ፈራ፣ እያዘነም አሰናበተው። ከዚያም በኋላ ቅዱስ ያሬድ ቤተ ክርስቲያን ገብቶ በታቦተ ጽዮን ፊት ለፊት ቆሞ ፈጽሞ ተመለከተ። እንዲህም አለ: የተመሰገንሽ የከበርሽና ከፍ ከፍም ያልሽ የብርሃን መውጫ የሕይወት መጋረጃ የሚለውን ምስጋና እስከ መጨረሻው ሲናገር ክንድ ያህል ከምድር ከፍ ከፍ አለ። ይህም ጸሎት አንቀጸ ብርሃን ነው። ከዚህ በኋላ ወደ ሰሜን አገር ሄዶ በጾምና በጸሎት ተወስኖ ስጋውን እጅግ እያደከመ ኖረ። ገድሉንም በዚያ ፈጸመ። እግዚአብሔር ስሙን ለሚጠራ መታሰቢያውን ለሚያደርግ የምህረት ቃል ኪዳን ሰጠው። ቅዱስ ያሬድ ሞትን ሳያይ ከነ ሄኖክና ኤልያስ ሌሎችም ቅዱሳን ጋር በአጸደ ሕያዋን እንደሆነ ይነገራል። በ571 ዓመተ ምህረት ግንቦት 11 ቀን በጎንደር ደብረሃዊ ገዳም ሞትን ሳያይ ተሰውሯል።